ለወራት ያህል ኮሪያ በዞምቢዎች ቫይረስ ስትታመስ ቆይታለች። ለ180 ቀናት አዲስ በቫይረሱ የተያዘ ሰው ባለመመዝገቡ መንግስት በስተመጨረሻ የአስቸኳይ ጊዜ አዋጅ ማንሳቱን ያሳውጃል። ሆኖም ጁንግ ህዋን አንድ ትልቅ ሚስጥር ደብቋል። ልጁ ሱኢ ዞምቢ ሆናለች። እሱም ይህንን ሁል ጊዜ ደብቆ ቆይቶታል። ዛሬ ምግብ ይዞላት ሲመጣ ልታጠቃው ትሞክራለች። ይህ ሁሉ የተጀመረው ከጥቂት ወራት በፊት ነበር። ጁንግ ህዋን በአካባቢው የእንስሳት መካነ አራዊት ውስጥ የእንስሳት አሰልጣኝ ሆኖ ይሰራል። መካነ አራዊቱን ለማስተዋወቅ በኢንተርኔት የሚለቀቁ ቪዲዮዎችን ያዘጋጃል። በቅርቡ ደግሞ ለአንድ ነብር እንዴት መደነስ እንዳለበት እያስተማረው ነበር። በቤት ውስጥ ሱኢ ጊዜዋን በመደነስ ማሳለፍ ትወዳለች። ጁንግ ህዋን ሊያበረታታት ምክር ሊሰጣት ቢሞክርም ሱኢ ግን ወደ ክፍሉ እንዲገባ አትፈልግም። እንዲያውኑ መግቢያ ላይ ምልክት ለጥፋለች። ጁንግ ህዋንም በመቀጠል ወደ ቤተሰቡ ድመት ይሄዳል። እሷም ችላ ብላው ቲቪ ማየት ትመርጣለች። የድመቶች ቪዲዮ በድንገት ተቋርጦ በመንገድ ላይ የመጀመሪያ የዞምቢ ጥቃት በሰላማዊ ሰዎች ላይ መከሰቱን የሚያሳይ ሰበር ዜና ይተላለፋል። በማግስቱ ጁንግ ህዋን ለሱኢ የልደት ኬክ ይዞላት በመምጣት ያስደስታታል። ለእናቱም ባምሱን በቪዲዮ ጥሪ ልደቷን ታካፍላታለች። ሱኢ ስጦታዋን ስትከፍት አንድ እንግዳ ድምፅ ሰምታ አባቷ በመስኮት እንዲመለከት ትጠራዋለች። ጎረቤቶቻቸው በውጪ እንግዳ ጠብ ውስጥ ናቸው። ሱኢም በስልኳ ትቀርጻለች። ሴቲቱ ባሏን ከግድግዳ ጋር በማጣበቅ አንገት ውስጥ ትገባለች። ጁንግ ህዋን ነገሩ የብልግና መስሎት ሱኢ መቅረጿን እንድታቆም ያደርጋታል። ሆኖም ሴቲቷ ፊቷን ስታዞር የባሏን አንገት በጭካኔ ነክሰው ይታያል። ሴቲቱ ዞምቢ ነበረች። ወደ እነርሱም ትመጣለች። ቤተሰቡ ከሶፋው ጀርባ ይደበቃል። በዚያ ቅጽበት የሱኢ ስልክ ይጮሃል፣ ግን እሷ በፍጥነት ታጠፈዋለች። ዞምቢዋ መስኮቱን መደብደብ ትቀጥላለች። መስኮቱም ይሰነጠቃል። ጁንግ ህዋን ሱኢን ከድመቷ ጋር ወደ ክፍል ይልካታል። በስተመጨረሻም መስኮቱ ተሰብሮ ዞምቢዋ ወደ ውስጥ ስትገባ ጁንግ ህዋን ሲቆጣትና ፖሊስ እጠራለሁ ብሎ ሲያስፈራራት ትቆማለች። በሚያሳዝን ሁኔታ ማስፈራሪያው ውጤታማ ሳይሆን ቀርቶ ዞምቢዋ መንቀሳቀሷን ትቀጥላለች። ጁንግ ህዋን ሶፋውን ገፍቶ ያጣብቃታል። ከዛን ወደ ሱኢ ክፍል ይሮጣል። የእሷ ጓደኛ እናቷ ዞምቢ መሆኗን የገለጸችበትን መልእክት ታሳየዋለች። ቤተሰቡ ለመሸሽ ሲወስን በመንገድ ላይ ከፍተኛ ትርምስ ያጋጥመዋል። ሰዎች በየቦታው ከዞምቢዎች ጋር ይፋለማሉ። አንዲት ትንሽዬ ውሻ እንኳን ሳትቀር ተቀይራለች። ጁንግ ህዋን ወደ አስቸኳይ ስልክ ቁጥር ቢደውልም አይሰራም። በምትኩ ሀገሪቷ በኢንፌክሽን እየተስፋፋች መሆኑን የሚገልጽ ማስጠንቀቂያ ይደርሰዋል። የገጠሩ አካባቢ ደህንነቱ የተጠበቀ እንደሚሆን በመገመት ባምሱን ቤት መሄድ እንዳለባቸው ይወስናል። በዚያ ቅጽበት በዞምቢዎች ይከበባሉ። ሱኢም እንዳያጠቋቸው ለመከላከል እንደ ዞምቢ ሆና በመጮህ ትመሳሰላለች። ጁንግ ህዋንም እሷን ይከተላል። ሁለቱም የዳንስ ችሎታቸውን ተጠቅመው እንደ ዞምቢ በመደነስ ከዞምቢዎች ጋር ይመሳሰላሉ። በሚያሳዝን ሁኔታ ዞምቢዎች ውሸት መሆኑን ሲረዱ ሊያጠቋቸው ይሞክራሉ። ሁለቱም መሮጥ ይጀምራሉ። ሱኢ በድንገት ስትወድቅ አንዲት አሮጊት ዞምቢ ልትነክሳቸው ትሞክራለች። ጁንግ ህዋን እሷን ለመጠበቅ እጁን ይዘረጋል። ዞምቢዋ ትነክሰዋለች። እድል ሆኖ ግን አሮጊቷ ሰው ሰራሽ ጥርስ ስለነበራት ጁንግ ህዋን ያለምንም ኢንፌክሽን ጥርሱን ከእጁ ላይ ይነቅለዋል። ሩጫቸውን ይቀጥላሉ። ነገር ግን በመንገዱ ላይ ዞምቢዎች በዝተዋል። ጁንግ ህዋን ድመቷን ለሱኢ ሰጥቶ መኪና እስኪመጣ እንድትጠብቅ ይነግራታል። ከዚያም የትራፊክ ምልክት ሰሌዳ አንስቶ ዞምቢዎቹን እየገፋ ወደ መኪና ይሮጣል። ልክ መኪና ውስጥ እንደገባ ዞምቢዎች ይከቡታል። እሱ ግን በፍጥነት ነድቶ ይጥላቸዋል። ከዚያም ልጁንና ድመቱን ጭኖ ይሄዳል። ከከተማ ውጪ ጁንግ ህዋን በማምለጣቸው ቢደሰትም ሱኢ ግን አዝናለች። የእጇን እጅጌ ስታሻሻይቶ መነከሷን ይረዳል። እሷም እሱን በምትጠብቅበት ጊዜ አንድ ትንሽ ሕፃን ዞምቢ ከጀርባዋ እንደነከሳት ትገልጽለታለች። ጁንግ ህዋን ደህና እንደምትሆን ሊያረጋጋት ቢሞክርም ሰውነቷ መቀያየር ጀምሮ ራሷን ትስታለች። ሱኢ ስትነቃ ዞምቢ ሆናለች። ወዲያውኑ አባቷን ለመንከስ ትሞክራለች። እሱም በመደናገጥ መኪናውን አዙሮ ከመንገድ ይወጣሉ። ጁንግ ህዋን እንዳትነክሰው የልብሷን ኮፍያ አጥብቆ ይይዘዋል።
በስተመጨረሻም ሱኢ ራሷን ትስታለች። ምሽት ላይ ባምሱን ወደ ቤቷ ስትመለስ ልጇን ደጃፍ ላይ ታገኘዋለች። ሱኢ መታመሟን ይነግራታል። ወደ ውስጥም እንዳትገባ ሊከለክላት ቢሞክርም ገፍታው ትገባለች። እዚያም የተመሰቃቀለውን ቤትና ጥግ ላይ የምታጓራዋን ሱኢን ታገኛታለች። ባምሱን ቤቷ ስለተመሰቃቀለ ስትቆጣት ሱኢ ልታጠቃት ትሞክራለች። ሆኖም አረጊቷ ፈጣን ስለነበረች በማማሰያ መታት ራሷን እንድትስት ታደርጋታለች። ከዛም ሱኢ ከወንበር ጋር ትታሰራለች። ጁንጉኋን ሁኔታውን ያስረዳታል። በቲቪ ላይ መንግስት መግለጫ እየሰጠ ነው። ከወታደራዊ ኃይል ጋር በመሆን ቫይረሱን ለመክታት እየሰሩ መሆኑን፣ ዜጎች ከዞምቢዎች ጋር ንክኪ እንዳያደርጉ ያሳስባል። በማግስቱ ጁንጉኋን ወደ ሆስፒታል ይሄዳል። ሱኢም መኪና ውስጥ ይከታታል። እዚያም የተነከሰ ዶክተርና ዞምቢ ልጇን የምትከላከል እናት ያያል። ወታደሮች ገብተው ዞምቢውን ሲገሉት ጁንጉኋን በመደንገጥ ወደ መኪናው ይመለሳል። የሱኢን ማንነት በሚስጥር ለመያዝ ይወስናል። ወደ ቤት ሲመለሱ ባምሱን ለጓደኞቿ እንዳትናገር ስልኳን ይቀበላታል። በቲቪ ላይ ዞምቢዎችን መደበቅ ወንጀል መሆኑ ይነገራል። ጁንጉኋን ፖሊሶች ሱኢን እንዲገሏት አይፈልግም። በጓሮ ጉድጓድ ቆፍሮ ሊመታት አካፋውን ያነሳል። ሆኖም አብረው ያሳለፉት ጊዜያቶችን ሲያስብ አልቻለም። በለቅሶ ያቅፋታል። ባምሱን አካፋውን ተቀብላ እኔ ያደርገዋለሁ ስትል ጁንጉኋን ይከለክላታል። እነርሱ በሚከራከሩበት ጊዜ ሱኢ እጇን ፈታ ታመልጣለች። የድመቷ ጩኸት ማምለጧን ያሳወቃቸዋል። ጁንጉኋን ሱኢ የምትወደው ቦታ ትሄዳለች ብሎ በማሰብ ወደ ወደቡ ይሮጣል። እዚያም ያገኛታል። እዚህ መምጣቷ ትዝታዋ እንዳይጠፋ ያደርግላታል። ስልኩ ላይ ሙዚቃ ሲከፍት ሱኢ መደነስ ትጀምራለች። በኋላ ላይ ቤት ውስጥ ቫይረሱ የአንጎል ሴሎችን እንደሚገድልና የመዳን ፍላጎትን ብቻ እንደሚተው የሚገልጽ የሳይንቲስት ቪዲዮ ይመለከታሉ። በአይጦች ላይ በተደረገ ሙከራ አንጎልን ማነቃቃት ትዝታን እንደሚመልስና ቫይረሱን እንደሚያዳክም ይረዳሉ። ባምሱን ለሱኢ ሩዝ በእንቁላል ልትመግባት ትሞክራለች። ሱኢ ግን የሥጋ ምግቦችን ብቻ ትመርጣለች። በዚያ ቅጽበት የጁንጉኋን የልጅነት ጓደኛ ዶንግቤ ወደ ቤት ይገባል። ሱኢን ያያታል። ሊያመልጥና ለፖሊሶች ሊደውል ሲል ጁንጉኋን ይይዘውና ሱኢ ስትደንስ የሚያሳየውን ቪዲዮ ያሳየዋል። ልክ እንደ ነብሮች እንደሚያሰለጥናትም ይምልለታል። ፀሐይ እንደወጣች ጁንጉኋን ወደ ውጭ ወጥቶ ዶንግቤን መኪና ውስጥ ተኝቶ ያገኘዋል። ሆኖም ዶንግቤ ጥሩ ዜና ይዞ መጥቷል። መድኃኒት ለማግኘት የሚሰራ የመድኃኒት አምራች ኩባንያ ስላለ መድኃኒቱ እስከሚገኝ ድረስ ጁንጉኋን ልጁን ይዞ እንዲቆይ ይፈቅድለታል። እስከዚያም ድረስ በሰላም ለመቆየት ቤተሰቡ ሱኢን ለማሰልጠን ወደ ታሰበው አንድም ሰው ወደማይኖርበት ደሴት ይወስዷታል። ጁንጉኋን እጅ እንድትሰጥ በማስተማር ይጀምራል። ነገር ግን ሱኢ በዱላው ላይ ያለውን ጓንት ትጎትታለች። የፈራው ዶንግቤ ሊሸሽ ሲል ጁንጉኋን ጀርባውን እንዳይሰጣት ያስጠነቅቀዋል። ሆኖም ሱኢ ታባረዋለች። በመቀጠልም ጁንጉኋን ማህበራዊ ስልጠና ይጀምራል። ሱኢ እንደ ድመት አይኗን 2 ጊዜ እንድትጠቅስ በማድረግ ይሳካለታል። በድንገት ልትነክሰው ስትል ጁንጉኋን በፊሽካ ያስቆማታል። ስልጠናው እየሰራ መሆኑን ያስባል። ሆኖም ሱኢ የቆመችው ባምሱን ከጁንጉኋን ጀርባ ሆና ስላስፈራራቻት ብቻ ነበር። በማግስቱ ሱኢ እንቅስቃሴ እንድታደርግ ያደርግላታል። ጁንጉኋን የእድገቷን ሁኔታ ለመከታተል ማስታወሻ መያዝ ስለጀመረ ፎቶ ያነሳታል። ባምሱን በሚገባ ተመግባታለች። ጁንጉኋን ልጁ ሆዷ ከጠገበ የመንከስ ፍላጎቷ እንደሚቀንስ ያስተውላል። ቀናት እያለፉ ሲሄዱ በሀገሪቱ ያሉ የዞምቢዎች ቁጥር እየቀነሰ ይሄዳል። መንግስትም በበሽታው የተያዙ ሰዎችን ለጠቆመ ሰው የሚሰጠውን ሽልማት ይጨምራል። ቤተሰቡ አብረው መስራት ይቀጥላሉ። አልፎ ተርፎም መዝናናት ይጀምራሉ። በመጨረሻም ወደ ቤታቸው ለመመለስ በቂ ደህንነት እንደተሰማቸው ይወስናሉ። አንድ ቀን ጁንጉኋን ልጁን ለማየት ሲሄድ ጥቃቷን በፍጥነት መከላከል ነበረበት። ለሱ አስገራሚ በሆነ ሁኔታ ሱኢ ቀስ ብላ ወደ ኋላ ትመለሳለች።
ጁንጉ-ህዋን እጁን ሲሰጣት ልትነክሰው ቀርባ በመጨረሻ ሰከንድ ራሷን ትገታለች። በዚህ ትልቅ ለውጥ የተደሰተው ጁንጉ-ህዋን እንዴት መናገር እንደምትችል ሊያስተምራት ይወስናል። ነገር ግን የምታወጣው ድምፅ ማጓራት ብቻ ነበር። ባምሱን ሱኢ መናከስ ማቆሟን አይታ ወደ ውጭ ልናወጣት እንችላለን ብላ ታስባለች። ነገር ግን መጀመሪያ መልኳን ማስተካከል ነበረባቸው። ጁንጉ-ህዋን ወደ ከተማ ሄዶ ሜካፕ ይገዛል። ሊወጣ ሲል የመጀመሪያ ፍቅሩን ያን-ህዋንን ያያታል። ለመደበቅ ቢሞክርም እሷ ግን ታገኘዋለች። በመኪናዋ እንድታደርሰው ትጋብዘዋለች። አሁን እነሱ ይማሩበት በነበረው ትምህርት ቤት መምህር መሆኗንም ትነግረዋለች። ያን-ሁን ባምሱንን መጎብኘትና የጁንጉ-ህዋንን ልጅ ማየት ትፈልጋለች። እሱ ግን ከእሷ ለመራቅ መኪናውን አቁሞ በእግሩ ወደ ቤት ይሄዳል። ምሽት ላይ ጁንጉ-ሁን እና ዶንግቤ በአንድ ምግብ ቤት ውስጥ እያሉ ያን-ሁዋ በድንገት ትመጣለች። ያን-ሁዋ በዚህ ዓመት 3 ተማሪዎች ብቻ እንዳሏት ገልጻ ሱኢን መንከባከብ እንደምትችል ትነግረዋለች። ጁንጉ-ህዋን ግን እምቢ ይላታል። በቲቪ ላይ ዞምቢዎች ሳይገኙ 200 ቀናት እንዳለፉና ቫይረሱ ወደ ማብቂያው እንደደረሰ ይነገራል። ያን-ሁዋን ዞምቢዎችን እንደምትጠላ ትናገራለች። እጮኛዋ ተለክፈው ስለነበረ እሷም ራሷን ለመከላከል መገደዷን ትገልጻለች። በኋላ ቤት ውስጥ ጁንጉ-ህዋን የያን-ሁዋንን የማህበራዊ ሚዲያ ሲመለከት ሰይፍ የያዘችባቸው ብዙ ፎቶዎችን ያገኛል። እንዲሁም ብዙ ዞምቢዎችን በማጋለጧ ሽልማት ማግኘቷን ይረዳል። ይህ በእንዲህ እንዳለ ሱኢ ፌስቲቫልን የሚያስተዋውቅ ማስታወቂያ ስታይ ትማረካለች። በማግስቱ ጁንጉ-ህዋን ወደ ከተማ ሄዶ ፖሊሶች የተቃውሞ ሰልፍን ለመቆጣጠር ሲሞክሩ ያያል። ጁንጉ-ህዋን በድሮ አፓርታማው የልጁን ልብሶች ሲሰበስብ ቁም ሳጥን ውስጥ አንድ ሳጥን ያገኛል። በውስጡም ሱኢ ከጓደኞቿ ጋር የተነሳችውን ፎቶና የማስታወሻ ደብተር ያገኛል። ጁንጉ-ህዋን ሊያነበው ሲል ልጁ እዚህ እያለች ይመስለዋል። አታንብበው ስትለውም በምናብ ይታየዋል። እስክታገግም ድረስም ታጋሽ እንዲሆን ትጠይቀዋለች። አብረውም ይደንሳሉ። ሆኖም ይህ ሁላ የራሱ ምናብ መሆኑን ሲረዳ በሐዘን ይሰበራል። ከፎቶዎቹ መካከል ያለፈውን ዓመት ፌስቲቫል ፎቶ ያገኛል። ሱኢ ለማስታወቂያው ምን ያህል ፍላጎት እንዳላት ያስተውላል። ጁንጉ-ህዋን ወደ ከተማ ተመልሶ ሱኢ ትዝታዋን እንድታገኝ ይረዳታል ብሎ በማሰብ ዶንግቤን ወደ ፌስቲቫል እንዲወስዷት ያሳምነዋል። ከዚያም ጁንጉ-ህዋን ወደ ቤት ሲሄዱ ያን-ሁዋ ከባምሱ ጋር እራት እየበላች እንደሆነ ይረዳል። በዚያ ቅጽበት ሱኢ ከክፍሏ ለመውጣት ትሞክራለች። ያን-ሁዋ ሳታይ ጁንጉ-ህዋን በፍጥነት ወደ ክፍሉ ይመልሳታል። ሱኢ ማጓራትና በር መምታት ትጀምራለች። ያን-ሁዋን ድምፁ የሚታወቅ ይመስላታል። ጁንጉ-ህዋን ትኩረቷን ለማስቀየር ፊሽካውን ይነፋና ከቤት ጎትቶ እንድትወጣ ዳግመኛም እንዳትመጣ በቁጣ ይነግራታል። በማግስቱ ባምሱን ለፌስቲቫል ዝግጁ እንድትሆን ለሱኢ ሜካፕ ታደርግላታለች። ዶንግቤ የቶር ልብስ ለብሶ ይመጣል። ባምሱን የመጨረሻ ውጤቱን ስታሳያቸው ወንዶቹ ይደነቃሉ። ወንዶቹ ሱኢን ወደ ፌስቲቫል ሲወስዷት ባምሱን ወደ መንደር ስብሰባ ትሄዳለች። እዚያም አለቃው መንደራቸው ከዞምቢ ነፃ በመሆኑ ሽልማት ማግኘቱን ያበስራል። ባምሱን በድንገት የጠጣችውን ትተፋለች። ያን-ሁዋን ትጠራጠራለች። አለቃው ባምሱን የልጅ ልጇ ለምን ትምህርት ቤት እንደማትመጣ ይጠይቃታል። ባምሱን ታማ እንደሆነ ልታስረዳ ብትሞክርም አለቃው ግን መጥፎ ሰበብ እንደሆነ ይነግራታል። የፈራችው ባምሱን ሱኢ ቤቷ ሆና እየተማረች እንደሆነ ትነግረዋለች። በፌስቲቫሉ ላይ ወንዶቹ በጣም ይደሰታሉ። ሱኢ ግን ያው ዝምተኛ ገጽታዋ እንዳለ ነው። ጁንጉ-ህዋን የቀድሞ የፌስቲቫሉ ፎቶዎችን ቢያሳያትም ምንም ውጤት አላገኘም። በዚያ ቅጽበት ዶንግቤ ስለ ዞምቢ ቫይረስ መድኃኒት ፍቃድ ሊያገኝ እንደሆነ የሚገልጽ ዜና ያነባል። ወንዶቹ ተቃቅፈው ደስታቸውን ይገልጻሉ። ነገር ግን ዞር ሲሉ ሱኢ ጠፍታለች። ሱኢ የሚጣፍጥ ሽታ ተከትላ ስትሄድ ከአንዲት ሴት ጋር ትጋጫለች። መጀመሪያ ላይ ብታጓራባትም ከጥቃቱ ይልቅ ሽታው ስለሳባት ትታት ትሄዳለች። በስተመጨረሻም የአንድ ምግብ መሸጫ ላይ ትደርሳለች።
ሳትከፍልም ጣፋጭ ምግብ ትወስዳለች። ሻጩም ይደነግጣል። በዚያ ቅጽበት ወንዶቹ ያገኟታል። ሱኢ ቹሮስ የሚል ቃል በመናገሯ አባቷ ይደሰታል፣ ያቅፋታልም። ከዚያም ለሻጩ ያለውን በሙሉ እንደሚገዛው ይነግሩታል። ባምሱን ወደ ቤት ስትመለከትያን ሁዋን ሰይፏን ይዛ እየጠበቀቻት መሆኑንም ታውቃለች። ባምሱን ልታስወጣት ብትሞክረም ያን ሁዋን ግን የሱኢ የዞምቢ ፎቶዎች ያሉበትን የማስታወሻ ደብተር ታሳያታለች። ያን ሁዋን የሱኢ እናት ስለዚህ ጉዳይ ታውቅ እንደሆነ መጠየቅ ትፈልጋለች። ባምሱን ልጇ እንደሞተች ትነግራታለች። አሁን ያን ሁዋ ግራ ትጋባለች። ያን ሁዋ የሱኢ ወላጆች ወንድምና እህት መስሏት ግራ ቢገባትም ጉዳዩን ችላ በማለት ወደ ፖሊስ ለመደወል ትሞክራለች። ባምሱን ስልኩን ተቀብላ ጁንጉኋን የሱኢ እውነተኛ አባት አለመሆኑን ትነግራታለች። እውነተኛ አባቷ እናቷን ጥሎ ወደ ከተማ የሄደና አልፎ አልፎ ገንዘብ ለመጠየቅ ብቻ እንደሚመጣ ትነግራታለች። ጁንጉኋን ግን ሁልጊዜ ከእህቱ ጎን በመሆን ልጁን በማሳደግ ይረዳት ነበር። የጁንጉኋን የልደት ምሽት ላይ ዶንግቤ ለጭፈራ ይዞት ይወጣል። ሱዊም ቤት ብቻዋን ትቀራለች። ከፓርቲው በኋላ ጁንጉኋን ለእህቱ ደውሎ ሁሉም ሰላም እንደሆነ ሊነግራት ቢሞክርም እሷ ግን በጣም ተቆጥታ ነበረ። በዚህም ተናዳ መንገድ ስትሻገር መኪና ገጭቷት ወዲያውኑ ትሞታለች። ከዚያን ጊዜ ጀምሮ ጁንጉኋን ሱዊን እያሳደገ ነው። እሷም ገና ሕፃን ሳለች አባዬ ብላ መጥራትን መርጣለች። ከአደጋው የተገኘውም የኢንሹራንስ ገንዘብ ግን እውነተኛ አባቷ ከቅምጡ ጋር ይዞት ጠፍቷል። በዚያ ቅጽበት ሱኢና ወንዶቹ ይመለሳሉ። ያንጉኋን ወዲያውኑ ሰይፏን መዛ ጥቃት ትጀምራለች። ጁንጉኋን ልጁን ለመጠበቅ ሲል ሰይፉ ጀርባው ላይ ያርፋል። ሱኢ ያንሁዋ ላይ አኩርፋ ልታጠቃት ብትሞክርም ጁንጉኋ ግን ያስቆማታል። ያንሁዋ ዞምቢ ትዕዛዝ ሲቀበሉ በማየቷ ትደነግጣለች። በስተመጨረሻም ጁንጉኋንና ባምሱን ያስቆሟታል። ከዚያም ባምሱን ሌላ ችግር ትነግራቸዋለች። የመንደሩ አለቃ ሱኢ ነገ ትምህርት ቤት መሄድ እንዳለባት ካልሆነ ግን የትምህርት ቤት ቦርዱ መጥቶ እንደሚወስዳት ትነግራቸዋለች። ጁንጉኋን መጥፎ ሐሳብ መሆኑን ቢገልጽም ያንሁዋ ግን ሱኢ ደህና ከሆነች ትምህርት ቤት መሄዱ ችግር እንደሌለው ትነግረዋለች። በማግስቱ ሱኢ ብዙ ሜካፕ ተቀብታ ትምህርት ቤት ትሄዳለች። ያንሁዋ ለሌሎች ተማሪዎች ሱኢ አደጋ ደርሶባት መናገር እንደማትችል ትነግራቸዋለች። ጁንጉኋ ምግብ ይዞ ሲመጣ ሁለቱ ተማሪዎች ሱኢን ሜካፕ ስለተቀባች ሊያሾፉባት ይሞክራሉ። ፊቷን ሲነኳት አይኖቿ ወደ ተለያየ አቅጣጫ ሲዞሩ ደንግጠው ይጮሃሉ። በስፖርት ክፍለ ጊዜ ሱኢ ኳስ መቀበልና ማቀበል አቅቷት ይወድቅባታል። ቅርጫት ኳስ ሲጫወቱ ሌሎች ልጆች ይገፏታል። ጁንጉኋን በቁጥቋጦ ጀርባ ሆኖ ሲከታተላት ቆይቶ ልጁን ይዞ ይወጣል። በዶንግ ፋርማሲ ውስጥ የሱኢን የተበላሸ ፊት ዶንግቤ በሚገርም ሁኔታ በማሸት ያስተካክለዋል። ሆኖም ለጥቂት ሰከንዶች ብቻ ነበር የሚቆየው። ያንጉኋን መታ ይቅርታ ትጠይቃታለች። ሱኢም እጇን ዘርግታ ሰላም ስትላቸው ያንሁዋ ትገረማለች። ያን ምሽት ጁንጉኋና ያንሁዋ ምግብ ቤት ውስጥ ይወያያሉ። ቤት ውስጥ ሱኢ ከባምሱን ጋር ካርታ ስትጫወት ለመጀመሪያ ጊዜ ትስቃለች። በዚህ ቅጽበት የሱኢ አባት መጥቶ በስልኩ ቪዲዮ ያሳያቸዋል። ሱኢ ፌስቲቫል ውስጥ ያየቻት ሴት ቀርጻ ኢንተርኔት ላይ ለጥፋት ነበር። ሰውየው በጉልበት ገብቶ ባምሱንና ድመቷን ከመታ በኋላ ሱኢን አስሮ በመኪናው ይዟት ይሄዳል። ፖሊሶች ዞምቢዎችን ላገኘ ሰው ሽልማት እንደሚከፍሉ ተስፋ አድርጓል። ጁንጉኋን ከባምሱን ስልክ ደርሶት ጫካ ውስጥ እየሮጠ መንገድ ላይ ሲደርስ በመኪና ሊገጭ ለጥቂት ይተርፋል። ጁንጉኋን ከአማቹ ቀምቶ ሱኢን ይፈታታል። ነገር ግን ሰውየው መልሶ ይደበድበዋል። ጁንጉኋን ለሚስቱ ሞት ተጠያቂ ያደርገዋል። ጁንጉኋን በቁጣ ሰውየውን መምታት ይጀምራል። ሱኢ ትክክለኛ አባቷ ጁንጉኋንን ሲደበድበው ስታይ ተቆጥታ አንገቱን ትነክሷለች።
ጁንግሆዋን ሱኢን ይዞ ወደ ቤት ይመለሳል። እሷም ትኩሳት አላት። በኋላም ጁንግሆዋ ከሱኢ ጋር እንደሚጠፋ ለዶንግቤ ይነግሯል። ባምሱንና ድመቷም አብረው ለመሄድ ይወስናሉ። በማግስቱ ጠዋት ባምሱን ከያንሆዋ ጋር ስትገናኝ ወታደራዊ መኪኖች ወደ መንደሩ ሲመጡ ታያለች። ጁንግሆዋን ግን አስቀድሞ ከሱኢ ጋር ለቆ ሄዶ ነበር። ወታደሮቹ ወደ ቤት ሲመጡ ድመቷን ብቻ ያገኛሉ። ወደቡ ላይ ጁንግሆዋን በጀልባ ሊያመልጥ ሲል ወታደሮች ይከቡታል። ጁንግሆዋን ሱኢን እንዳይገሏት ቃል ከገቡ ብቻ እንደሚወጣም ይናገራል። እነርሱ ግን አንደራደርም ብለው በሩን ይሰብራሉ። ጁንግሆዋን ሱኢን ሊጠብቃት ባለመቻሉ ይቅርታ ጠይቆ ለዘላለም አብረው እንዲሆኑ እንድትነክሰው ይለምናታል። ሱኢ እምቢ ትላለች። እሱ ግን እያለቀሰ ደግሞ ሲለምናት አንገቱን ትነክሰዋለች። ወታደሮቹ ገብተው ሲተኩሱ ጁንግሆዋን ልጁን ለመጋረድ ሲል በጥይት ይመታል። ሱኢ አባቷ ሲወድቅ እያየች ለመጀመሪያ ጊዜ አባዬ ትላለች። ይህን የሰማው አዛዥ ተኩሱ እንዲቆም ያዛል። ጁንግሆዋን ልጁ በመናገሯ ደስ ብሎት ጉንጯን ዳብሶ ይወድቃል። ከጥቂት ጊዜ በኋላ ሱኢ ሆስፒታል ውስጥ ሙሉ በሙሉ አገግማ ትነቃለች። ባምሱን ጁንግሆዋን እንዳልሞተ ነገር ግን ኮማ ውስጥ መሆኑን ትነግራታለች። በእሱ ደም ውስጥ በሽታን የሚከላከሉ ንጥረ ነገሮች ተገኝቶ ለፈውስ ጥቅም ላይ እየዋለ ነው። ዶክተሮቹ እንደሚሉት ሱኢን ሲያሰለጥን በቆየበት ጊዜያቶች ውስጥ በሽታን የመከላከል አቅም አዳብሯል። ልጁን የፈወሳትም የእሱ ደም ነው። ከጥቂት ቀናት በኋላ ሱኢ በዳንስ ውድድር ትሳተፋለች። ባምሱን ስትቀርጻት ያንሆዋ ደግሞ ቪዲዮን ለጁንግሆዋን በሆስፒታል ታሳየዋለች። በዚያ ጊዜ ጁንግሆዋን ጣቶቹ መንቀሳቀስ ይጀምራሉ። ቆይ ግን ሰብስክራይብ ሳታደርጉ ነው የምታዩት? እስቲ አንድ ጊዜ ጠቅ አድርጓት። ሌሎችንም ፊልሞች እንዲህ እንድናቀርብላችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፋችሁን አሳዩን። መልካም ጊዜ።